ጋር ፈተናዎችና ማታለያዎች የባጥል በየቦታው መታየት አላህ በነገሩ ላይ አሸናፊ ነው። ነገር ግን አብዛኛው ሰዎች ይሄን አያውቁም። ከምናየው ሁሉ ጋር የሰዎች ወደ ስሜት መጣደፍ፣ ከትዕዛዛት መሳነፍ ከነዚህ መካከል አሉ ከሰዎች ቡድኖች አላህ የመረጣቸው የመለመላቸው ከፈተናም የጠበቃቸው የአላህን ትዕዛዝ በጠበቁ ጊዜ እነዚህ ናቸው ባይተዋር የተባሉት። እነሱንም ነው በእነዚህ ቃላቶች የማጽናት የፈለኩት። አብዱላህ ብን መስዑድ ረዲየላሁ ዐንሁ ዲያላ ነብዩ ሰለላሁ ዐለይሂ ወሰለም አሉ እስልምና ባይተዋር ሆኖ ጀመረ፣ ባይተዋር ሆኖም ይመለሳል እንደጀመሩ። ለባይተዋሮች ጡባ አለላቸው ተባሉ። እነማን ናቸው? ስማ ባረከላሁ ፊክ ተባሉ። እነማን ናቸው ያ ረሱላህ አሉ። እነዚያ የሚያስተካክሉ ናቸው ሰዎች ሲበላሹ። እነዚያ የሚያስተካክሉ ናቸው ሰዎች ሲበላሹ። አልባኒ ረሂመሁላህ ሰሂህ አድርገውታል። አስተውል ባረከላሁ ፊክ። በነብዩ ሰለላሁ ዐለይሂ ወሰለም የሚያስተካክሉ የሚለው ቃል ሳሊሖች አላሉም። በጎነት ብቻውን አይበቃም። ከባህሪያቸውም ደግሞ እነሱ የተቃኑ ናቸው በዳዕዋቸውና በማስተካከል። ተስፋ ቆራጮች አይደሉም። ለተበላሸው ተጨባጭ እጅ አልሰጡም። በሰዎች መካከል ከማነሳቸው አንፃር ባይተዋሮች ተብሎ ተሰየሙ። ሙስሊሞች በሰዎች ዘንድ ባይተዋሮች ናቸው። ሙእሚኖች ደግሞ በሙስሊሞች ዘንድ ባይተዋሮች ናቸው። ዓሊሞች ደግሞ በሙእሚኖች ዘንድ ባይተዋሮች ናቸው። አህለ ሱናዎች እነዚያ ሱናን ከቢድዓ የሚለዩት ደግሞ በዓሊሞች ዘንድ ባይተዋሮች ናቸው። ወደ ሱና ተጣሪዎች በተጻራሪ ሰዎች አዛ ላይ የሚታገሱት እነዚያ ሁሉ የበለጠ ባይተዋሮች ናቸው። እነሱ ነገር ግን በእውነት አላህ ቤተሰቦች ናቸው። በእነሱ ላይ ባይተዋርነት የለም። ጠርጣሪ እንዳይጠረጥር ጉረባዎቹ እድለቢስነት ወይም በእጦት ውስጥ ናቸው ብሎ እንደውም ደስተኞች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ለባይተዋሮች መልካም አላቸው። ጡባ ደግሞ መልካም ከሚለው ነው። አላህም አለ መልካም አላቸው በጎ መመለሻም አላቸው። እነሱም በዱንያ ደስተኛ ናቸው፣ በአኺራ ደግሞ ከአንቢያ ቀጥሎ ናቸው። ለዱንያም መልካም አላቸው፣ በአኺራ መልካም አላቸው። አቡ ሰዒድ እንደዘገቡት አሉ ጡባ በጀነት ውስጥ ያለች ዛፍ ናት። ጥላዋ 100 ዓመት ጉዞ ያስኬደ የጀነት ሰዎች ልብስ ከቆዳዋ ነው የሚወጣው። አላህ ያንተ ጋር ያለው መልካም ነገር አትከልክለን እኛ ጋር ባለው መጥፎ ነገር ምክንያት። ዛሬን ተመልከትና ሁኔታውንም አስተውል። ዛሬን ተመልከት ሁኔታውንም አስተውል። አንድ ወጣት ወይም አንዲት ሴት ከተስተካከሉ ከድሮ ጓደኞቻቸው መካከል ባይተዋር ይሆናሉ። እንደውም ቤታቸውም ውስጥ በቤተሰቦቻቸው መካከል ላግጣ ቅጥፈት ማፊዝ ይገጥማቸዋል። እነሱን ግን አይጎዳቸውም። ነብዩ ሰለላሁ ዐለይሂ ወሰለም አሉ መልካም ኑሮ ለባይተዋሮች አለ። ደግሞም አሉ ከበስተኋላችሁ የትዕግስት ቀናት አሉ። የዛን ያጥብቆ ለሚይዝ ሰው እናንተ ያላችሁበትን ከናንተ 50 አጅር አለው። ለሰሃቦቻቸው ይላሉ ከበስተኋላችሁ የትዕግስት ቀናት አሉ። የነዚያ እናንተ ያላችሁበትን አጥብቆ ለሚይዝ ከናንተ 50 አጅር አለው። ሰሃቦችም አሉ የአላህ ነብይ ሆይ ከነሱ ነው? አይ ከናንተ ነው አሉ። አይ ከናንተ ነው አሉ። አውዛዒ ረሂመሁላህ አለ በነብዩ ሰለላሁ ዐለይሂ ወሰለም እስልምና ባይተዋር ሆኖ ጀመረ የሚለውን ረሂመሁላህ አለ እስልምና አይጠፋም አለ፣ ነገር ግን የሱና ሰዎች ይጠፋሉ። ከነሱ አንድ ሰው ብቻ እስኪቀር ድረስ